የሆነ ነገር መጀመር እያሰብን ብዙ ጊዜ ማንጀመርበት ምክንያት ልክ ስለመጀመር ስናስብ አይምሯችን ቀድመው የሚያስበው ያንን ፐርፌክት የሆነውን ሴታፕ ስለሚያስብ ነው። እውነት ለመናገር እኔ በዚህ ቪዲዮ ውስጥ ለነገራችሁ የመጣሁት ጀስት ጀምሮ በቃ እንደዚህ አድርጎ ምናምን ለማለት አይደለም፣ ግን ኤቭሪቲንግ ሃዝ ኢትስ ኦውን ስቴፕ። ለመጀመር እያንዳንዱ ነገር ቀስ በቀስ የሚከድበት የራሱ ስቴፕ እንዳለው ልነግራችሁ ፈልጋለሁ። ፕላስ ደግሞ ያ የምትፈልጉት ፐርፌክት የሆነ ሴታፕ በጭራሽ ሊመጣ አይችልም። ስፔሻሊ ኢርሊ ስቴጅ ላይ ከሆናችሁ አላችሁት ማለት ነው። እና ዩቲዩብ ለመጀመር ስታስቡ እና በዩቲዩብ ህይወታችሁን ለመቀየር ስታስቡ የመጀመሪያ አይምሯችሁ ላይ የሚመጣው እኔ እኮ አሪፍ ኳሊቲ ያለው ስልክ የለኝም፣ እኔ እኮ ኢቭን እንዴት እንደማወራ ራሱ አላውቅም፣ ኮሚኒኬሽን ስኪል የተመታ ነው፣ ኦር እኔ ላይክ ትራይፖድ የለኝም። የሆነ ምክንያት ታመጣላችሁ። ኤዲት ለማድረግ ስልክ አይመቸኝም፣ ኦር ፒሲ ከሌለኝ አይሆንም የሚል ነገር ማለት ነው። እና one thing that I have understood እስካሁን ከመጣሁበት ማለት ነው የተረዳሁት ነገር አይምሯችን የሆነ ነገር መጀመር ሲያስብ በውስጣችን ስናስብ ቀድሞ የሆኑ እንትኖችን ይፈልጋል፣ ጉድለት ወይም ደግሞ ክፍተት ይፈልጋል። ያንን ክፍተት ካገኘ በቃ አይጀምርም፣ ያ ክፍተት እስኪሟላለት ማለት ነው። somebody else ቢዝነስ ለምን አትጀምርም ብለህ ብትጠይቀው ምክንያቱም መነሻ ገንዘብ የለኝም ይላል። ኦፍ ኮርስ መነሻ ገንዘብ የለውም። ኦፍ ኮርስ እኮ አንተም ኮሚኒኬሽን ስኪል አሪፍ ላይ ሆን ይችላል፣ የምትናገረውን ነገር አታውቅም፣ ምን ማውራት እንዳለብህ ራሱ አታውቅም፣ ኦር ሳምቲንግ ላይክ የሆነ ነገር ይጎልሃል። የዛሬ 5 ዓመት ይሄ ነገር ሊሟላ ይችላል፣ ግን የዛሬ 5 ዓመትም የሆነ ነገር ይጎልሃል ማለት ፐርፌክት የሆነ ሞልተ የምትመጣው ነገር የለም ማለት ነው። ሶ the best way እኔ ሪከመንድ ማድረገው ነው ስፔሻሊ ዩቲዩብ ለመጀመር ለምታስቡ ልጆች ማለት ነውና በኮንተንት ክሪኤሽን ህይወታችሁን መቀየር ለምትፈልጉ እኔ ፐርሰናሊ ላይክ አይ ሃቭ አራውንድ 5000 ሰብስክራይበርስ አይደል እዚህ ላይ ግን ከዩቲዩብ ምን ያህል ከፈለ ከዩቲዩብ ምን ያህል አገኘ ከሚለኝ ሰው በላይ ዩቲዩብ ምን ጠቀመ ዩቲዩብ በመስራት የሚለኝ ሰው በጣም ይቀለኛል። ምክንያቱም ከፕላትፎርሙ ምን ነገር አላገኘውም። ኦፍ ኮርስ የሆነ ያህል ዶላሮችን ሜክ አድርጌያለሁ፣ ግን ደግሞ ያን ያህል ሴንስ አይሰጥም ማለት ካወጣሁበት ኤፈርት አንፃር ማለት ነው። ግን ደግሞ በዩቲዩብ ምክንያት ያገኘሁት በጣም መዓት ብዙ ነገር አለ። ለምሳሌ ላይ ቀለል አድርጌ ልንገራችሁ። አሁን ሶሻል ሚዲያ ማርኬቲንግ እሰራለሁ፣ ፌስቡክ አድ እሰራለሁ። እነዚህን ነገሮች ለመስራት እንደ አንድ ኤቪደንስ የማቀርበው የራሴን ዩቲዩብ ቻናል ነው። በጣም ትንሽ ሊመስል ይችላል፣ ግን ያንን ኤቪደንስ ኮንሲደር ያደርጉታል። ላይክ ዊዝ ዲስ ሊሚትድ በሆነ ኢኩዊፕመንት ምንም አይነት የተሻለ ካሜራ የተሻለ ኢቨን ትራይፖድ እንኳን ሳይኖረን በእጅ የሚቀርጽበት ሞመንቶች ትዝ ይላችኋል ብዬ አስባለሁ። እነዚህ ነገሮች ምን ነገር ሳይኖረን ጀምሬ ይሄንን እዚህ ካደረስኩኝ የነሱን ፕሮጀክት ደግሞ አሪፍ ደረጃ ያለውን ወዴት ልወስደው ይችላል የሚለውን ነገር ኮንሲደር ያደርጉታል ክላይንቶቹ ማለት ነው። ሶ በዛ በኩል በጣም መዓት ብዙ ነገሮችን አገኝቼበታለሁ። የራሴን የመጀመሪያ ቢዝነስ ጀምር ሊድ ፍሎ አረግ የነበረው ከዚህ ወደ ቴሌግራም ነበር። ሶ ከዛ እንግዲህ ስታስቡት ከፕላትፎርሙ ከምቀበለው በላይ በዛ በኩል የማገኘው ነገር በጣም ትልቅ ነው ማለት ነው። ሶ ይሄንን ለማድረግ የምትፈልጉ ከሆነ ኦር የምታስቡ ከሆነ በዚህ መልኩ መስራት የምትፈልጉ ከሆነ የዩቲዩብ ጆርኒያችሁን ጀምራችሁ በዩቲዩብ ህይወታችሁን መቀየር የምትፈልጉ ከሆነ the best way to do is የምታስቡትን ሊሚቴሽን ነው ብላችሁ የምታስቡትን ነገር የምትቀርፉበትን መንገድ መፈለግ ነው። ያ ፕሮብሌም ሶልቨር መሆን ማለት ነው። ለምሳሌ ኮሚኒኬሽን ስኪል አሪፍ አይደለም ካላችሁ ኮሚኒኬሽን ስኪላችሁን ፐርፌክት ሆናችሁ ኦር ፎርማል የኮሚኒኬሽን ስኪል ትምህርት ቤት ተምራችሁ አይደለም እዚህ መታችሁ ማውራት ያለባችሁ። the best way to do this is በእጃችሁ ላይ ያለውን እኔ የለኝም ብላችሁ የምታስቡትን ነገሩን ለማድረግ ግን ያላችሁን ነገሮች በደንብ ማሰብ ነው። አንዱን እንገራችሁ። ቴሌግራም ላይ ቻት ከምታረጉ በእጃችሁ ማለት ታይፕ ከምታረጉ ቮይስ በመላክ ጀምሮ በቃ ቮይስ መላክ የሆነ ሰው እንዲያላላችሁ ምናልባት ቮይስ የምትልኩ ልጆች ማለት ነው ድምጽ በጣም ነው የሚያምረው ኦር ድምጽሽ በጣም ነው የሚያምረው ምናምን አላላችሁ በቮይስ ስትልኩ ማለት ነው። ይሄ ሰው በአንድ ቀን አይደለም ድምጹ ያማረው፣ ብዙ ጊዜ በተደጋጋሚ ስለመልክ ነው። በጣም ብዙ ሰው ጋር ቻት ስለሚያደርግ ማለት ነው። ሶ የምትጽፉትን ታይፕ የምታደርጉትን ነገር ወደ ቮይስ ቀይሩ። በቃ እንግዳ ነገር ሊሆን ይችላል፣ ሰዎች ሊያነግጡ ይችላሉ። ቮይስ በተለየ መልኩ ስትልኩላቸው ግን ጀምሩና ቮይስ ላኩላቸው። ከዛም በኋላ ከፍ እያለ ሲሄድ ቪዲዮ መቅረጽ ጀምሩ። ሉክ ስልካችሁ ምንም አይነት ኳሊቲ ሊኖረው ይችላል፣ ምንም አይነት የወረደ ኳሊቲ ሊሆን ይችላል በተን ካልሆነ በስተቀር ማለት ነው። ኦፍ ኮርስ ይህንን ቪዲዮ ያያችሁ ከሆነ በተን አይደለም የያዛችሁት፣ ፕሮባብሊ ተች ስክሪን ነው። ሶ ሳምሰንግ ይሁን ኢንፊኒክስ ይሁን the best way ይዛችሁ ስልካችሁን ፊት ለፊታችሁ ማስቀመጥ፣ ከዛ በኋላ ቀረጻውን መጀመር ነው። በቃ ታወራላችሁ about something like ስለምትወዱት ነገር ኦር ስላደረጋችሁት ነገር ጠዋት ላይ ተነስታችሁ ኦር something whatever በቃ ምንም ሐሳባችሁ ውስጥ የመጣውን ነገር ኦርጋናይዝድ መሆን አይጠበቅበትም። ስካተርድ ሊሆን ይችላል። ጀስት ማውራት ብቻ ነው የሚጠበቅባችሁ።
ሶ አሁን ምናልባት እያሰባችሁ ያላችሁት ይህንን ያወራሁትን ነገር አፕሎድ ላደርግ ነው ታዲያ በቃ አፕሎድ ማድረጌ ነው ሰዎች ቢሰሙትስ ምናምን ነው። ለምን አፕሎድ ታደርጋላችሁ? አስቀምጡት፣ ስልካችሁ ውስጥ ይቀመጥ። ደግማችሁ ቅረጹ፣ ሌላ ቅረጹ፣ እሱን አጥፉት፣ ሌላ ቅረጹ፣ እሱን አጥፉት፣ ሌላ ቅረጹ። ቁጭ ብላችሁ አናላይዝ አድርጉት። ምንድነው እያበላሸውኝ ያለው? እጄ ልክ አይደለም እየተንቀሳቀስ ያለው ኦር ትርጉም አለው ኦር የምናገረው ነገር እንግሊዝኛ በዝቶበታል የሚለውን ነገር በደንብ ኢቫሉዌት ለማድረግ ሞክሩ። ከዛ በኋላ አሁን ደግማችሁ ቅረጹ፣ እሱን ደግሞ አፕሎድ አድርጉት። ግን ደግሞ አፕሎድ ስታደርጉ ፐብሊክ አታርጉት፣ ፕራይቬት ላይ ይቀመጥ። አፕሎድ አድርጉ፣ ፕራይቬት ላይ ይቀመጥ። አፕሎድ አድርጉ፣ ፕራይቬት ላይ ይቀመጥ። ከዛ በኋላ በተደጋጋሚ ፕራይቬት ላይ መቀመጥ ሲጀምር አእምሯችሁ ዋሪፍ ይሄኛውን ፐብሊክ ባደረገው ብለቀው ወደ ማለት ይመጣል። ሉክ ሲኩዌንሱን ተመልከቱት። ቀስ በቀስ ነው ወደዛ እየሄደ ያለው እንጂ በአንዴ ስልካችሁን ፊት ለፊታችሁ አስቀምጣችሁ ቀርጻችሁ አፕሎድ አይደለም ያደረጋችሁት። ሶ ዲስ ዌይ አእምሯችሁ ማውጣት ካለበት ኤነርጂ ኦር አወጣለሁ ብሎ እየፈራ ካለው ኤነርጂ በታች ነው የሚያወጣው ማለት ነው። በዚህ መልኩ ነገሩን እየተላመዳችሁ ስትሄዱት you will understand its value እና መሻሻላችሁን በራሳችሁ ውስጥ ዋንስ ማየት ስትጀምሩ ደግሞ ይሄ ይሻላል፣ ይሄ ደግሞ ከትላንትና ይሻላል እያላችሁ በዛ መልኩ ስትሄዱ ከዛ በኋላ ነገሩን አዳፕት ማድረግና ፐርፌክት መሆን እንደማይጠበቅባችሁ አንደርስታንድ ማድረግ ትጀምራላችሁ ማለት ነው። ከዛ በኋላ ግን ኤቭሪ ሲንግል ዴይ ራሳችሁን ማየት ኢምፕሩቭ ማድረግ ይጠበቅባቸዋል። አንዴ ፐርፌክት የሚባል ሴታፕ የለም። ሁሉም ሰው ትላልቅ የምትሏቸው ስኬታማ የምትሏቸው ሰዎች በሙሉ ኤቭሪ ሲንግል ዴይ ኤቭሪ ሲንግል መንዝ ኤቭሪ ሲንግል ይር በእነሱ ላይ መሻሻልን ታያላችሁ በደንብ ካያቷቸው ማለት ነው። ሶ ለነገራችሁ የምችለው ነገር ይሄን ነው ለእኔ ከሰራልኝና እኔ ፐርሰናሊ አሁን ላይ ኤክስፒሪየንስ እያረኩኝ ካለሁት ማለት ነው። ሶ ዛሬውኑ ማድረግ የምትችሉት ነገር ዋሪስ ላይ ግዴታ እኮ በቴሌግራም ቻት መሆን የለበትም። ኢቭን ከጓደኞቻችሁ ጋር ስታወሩ ቁጭ ብላችሁ ኢንቴንሽናሊ አውሯቸው። ብሮ ምን እሺ ምናምን ከሚለው አካሄድ ለዩቲዩብ የሚመጥን የኮሚኒኬሽን ስታይል ምን አይነት ነው፣ እኔ ለማስበው ኒች የሚመጥነው የኮሚኒኬሽን ስታይል ምን አይነት ነው የሚለው ነገር አስባችሁ ከጓደኞቻችሁ ጋር ቁጭ ብላችሁ ስታወራችሁ ኢንቴንሽናሊ ሆን ብላችሁ አስባችሁበት ኮሚኒኬሽን ስታይሉን ቼክ እያደረጋችሁ ማውራት። ሁሉ ጊዜ ኮንሺየስ መሆን አይቻልም። ኦፍ ኮርስ ሁሉ ጊዜ ነገሩ ኢንቴንሽናሊ እያሰባችሁ ማውራት አትችሉም። ምክንያቱም አይምሯችሁን በዛ ደረጃ ኤነርጂ ስፔንድ ማድረግ አይፈልግም። ግን ደግሞ አትሊስት ዋንስ ኢን አ ዴይ ኦር ላይክ በሁለት ቀን አንድ እንኳን እንደዛ ማድረግ ብትችሉ የተሻለ ለውጥ በራሳችሁ ላይ ማየት ትችላላችሁ። ብቻ ሳይሆን ላይክ ዩ ካን ስታርት ዘ ጆርኒ አክቹዋሊ ላይክ ጆርኒውን መጀመር ትችላላችሁ።